ከእውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውል የማላውቅ ድንቅ ነገርን ተናግሬአለሁ። እባክህ ስመኝ እኔም ልናገር። እጠይቅማለሁ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይም ተቀምጬ እጸጸታለሁ። ዛሬ እንዲህ በሚል ሐሳብ ጥቂት ደቂቃ እናወራለን። እግዚአብሔር ይመስገን ይጸልይላችሁ። መጨረሻ ምዕራፍ ነው። መጨረሻ ምዕራፍ ይሄ ርዕስ ላይ ለመጽሐፉ መጨረሻ ምዕራፍ ነው። ለኢዮብ መጨረሻ ምዕራፍ ነው። ወዳጆቼ በጣም የሚገርመው ነገር እግዚአብሔር ዝምታውን ሰብሮ፣ እግዚአብሔር ጸጥታውን ሰብሮ ኢላዩ ላይ የተቀመጠውን ተግዳሮት ታውቃላችሁ። ኢዮብ ላይ በጣም ከባድ ነው። ምዕራፍ 1 ላይ ስትመለከቱ ሰይጣን ዓለምን ሁሉ ዞሬ መጣዋል። ዞሬ መጣው ሲል አንተን የሚፈራ ሰው የለም ብሏል። አንተን የሚያመልክ ሰው የለም ባለው ሰዓት ለመሆኑ ኢዮብን አይታልን አለው። አለ ለኔ ቅሬታ የሚያመልክ አለ፣ የሚሰግድ አለ፣ በንጹህ ልብ የሚመላለስ አለ። በምስራቅ በኩል ፍጹም ብዬ የመሰከርኩ ጎረቤት ሳይሆን ሰፈር ሳይሆን መንደር ሳይሆን እኔ መሰከርኩት ሰው አለ አይታል ወይ አለ። እሱማ የሚፈራው እሱንና ንብረቱን ቤቱን ስላጠርክለት ነው አለ። እንግዳውስ አውቃለሁ አሁን ንብረቱን ብትነካ እንዲህ ብታደርግ ሊቶ ይችላል አለ። እንግዳውስ ንካለው፣ ነካው። አንድ ጊዜ ግመሎቹ ሞተ ይላል። አንዱ ደግሞ መጥቶ ፍየሎቹ አለቀው ይላል። አንዱ ይመጣና ጋሽ ኢዮብ ልጆቹ ሞቱ ይላል። ሁሉ ነገር ምስቅልቅል ባለበት በዛ ሁሉ ላይ ምስቱም ጠጋ ብለ ሰድበሙት አለች። ከዛ ሁሉ ጣጣ ሰብደም ብትሰድብስ ምን ችግር አለው አለች። ይሄ ሁሉ ሲሆን ወገኖች ሆይ አሁን እዚህ ውስጥም ደግሞ የሆኑ ሰባኪዎች አሉት። በዛ ቁሱል ላይ በዛ ችግር ላይ ስብከት ምን ለማመዱ እግዚአብሔር ያላውን የማይሉ እግዚአብሔር ያላላውን እያወሩ የሚንቀሳቀሱ መዓት ናቸው። እዚህ ቦታ ላይ እንደ ኢዮብ ስለኔ ጽድቅ ነገር አልተናገራችሁም የተባሉት በጣም መዓት ነገር። አሁን እኛ ፍጻሜው ታናሽ ቢሆን ጅማሬ ይበዛል ብለን በየመንገዱ ምን ለጥፋቸው ጥቅሶች እግዚአብሔር ያለው አይደለም። የተጻፈው ሁሉ ግን ለትምህርት ተጽፏል። ኢዮብ ሕይወት ላይ ጎርፍ ነው ያለፈው፣ የማያውቅ ነገር ነው ያለፈው። እግዚአብሔርም ዝም፣ ወደም ሲመጣ ዝም፣ ወደዛም ሲመጣ ዝም። ታላቅ ተግዳሮት ታላቅ ጫና በነበረው ጊዜ እዚህ ምዕራፍ ላይ ግን መጨረሻ ምዕራፍ። እስቲ እናንተ አልገባችሁም? አሜን በሉስ። ዛሬ በሕይወታችሁ ላለው ጉዳይ የመጨረሻ ምዕራፍ ላይ ደርሳችኋል። ለሐዘን የመጨረሻ ምዕራፍ፣ ለለቅሶ የመጨረሻ ምዕራፍ፣ ለመገፋት የመጨረሻ ምዕራፍ፣ ለብቸኝነት የመጨረሻ ምዕራፍ፣ ለጨለቃችሁ የመጨረሻ ምዕራፍ። የሚቀጥለው ምዕራፍ የድል ነው። የሚቀጥለው ምዕራፍ የእልልታ ነው። የሚቀጥለው ምዕራፍ ቤት የመስራት ነው። የሚቀጥለው ምዕራፍ የምስጋና ነው። የምን ምዕራፍ? ርዕሱ የምን ምዕራፍ ነው? እግዚአብሔር ዛሬ ቁልፍ ይሰጣችሁ። ሊዘጋ ነው የመጣ አንከራታች ምዕራፎች፣ ያጉላሉን ምዕራፎች፣ ያንገላተቱን ምዕራፎች፣ የተናቀንበት የተገፈንበት ሰዎች የናቁንበት ምዕራፍ እግዚአብሔር ዛሬ ምሽት ይዘጋል። የመጨረሻ ምዕራፍ። አሜን ነው ወይ? ይሄ የመጨረሻ ምዕራፍ። ኢዮብ አልቅሷል። የእግዚአብሔር ድምጽ ርቆታል። ምንም ያደረገው ነገር ያጠፋው ነገር የለም። በጽድቅ እየተመላለሰ ነው። በሕይወቱ ላይ ይሄ ነገር የገጠመው እኔን ተመልከቱ። ነገሮች ሁሉ ውስብስብ ብሏል። የሚጮህ ጊዜ እግዚአብሔር አለ ወይ ሲል ከእግዚአብሔር ጋር ሙግት ጀምሯል። በጣም በብዙ አይነት። እዚህ ጋር ስንመጣ ግን እግዚአብሔር ዝምታውን ሰብሮ
እግዚአብሔር በቃ፣ የለቅሶ ዘመን በቃ፣ የተለህበት ጊዜ በቃ፣ የቆሰልክበት በቃ፣ የተገፋይበት በቃ፣ ያለቀስክበት በቃ፣ ብቸኝነት በቃ፣ ንቃት በቃ ብሎ ምዕራፍን የዘጋበት ምዕራፍ። ለመጽሐፉም የመጨረሻ ምዕራፍ፣ ለኢዮብ ፈተናም የመጨረሻ ምዕራፍ። እህቴ አንቺ ምን ላይ ነው ያለሽው? መጨረሻ ምዕራፍ ነው። በደንብ እግዚአብሔርን ሰምቻለሁ። ዳር ላይ ያላችሁት የሆነ ነገር ለመልቀቅ እጅ ብሎባችሁ ሁኔታዎች ጭንቅ ሆነባችሁ፣ ሰማይ ናስ ምድረ ብረት የሆነባችሁ፣ ወዳጅ ዘመድ ከናንተ የራቀባችሁ፣ እኔ ከዚህ በኋላ ሰው ይሆናለሁ የምትሉ፣ ከዚህ በኋላ ይቀየራለሁ ወይ የምትሉት እነግራችኋለሁ፣ ይሄን ምዕራፍ እግዚአብሔር ዘጋ። የምን ምዕራፍ? የምን ምዕራፍ? እግዚአብሔር አለ የመጨረሻ ምዕራፍ። ኢዮብና እግዚአብሔር ፊት ለፊት የተገናኙበት፣ እግዚአብሔር መሰወሩን የተወበት፣ ለልጄ ይገለጣል ብሎ በክብር የመጣበት፣ ፊት ለፊት ኢዮብና እግዚአብሔር ንግግር ጀመሩበት። መስማትን በጆሮ ሰምቼ ነበር፣ አንተ ኃያል ሲሉ፣ አንተ ታሪክ ትገለብጣለህ ሲሉ፣ የትንሣኤ ጌታ ነው ሲባል፣ የሞተውን ስታስነሳ፣ የተቆረጠውን ስትቀጥል፣ የደረቀውን ስታለመልም፣ የሞተውን ስታስነሳ አይ ሰምቼ ነበር። አሁን ግን አይኔ አየች። አየው አንተ ትልቅ መሆኑን፣ አየው አንተ ብርቱ መሆኑን፣ አየው ያለቀው ነገር ላይ ስትመጣ፣ አየውት ያበቃው ነገር ላይ ስትመጣ፣ ታላቅነትን አየሁት። መስማትን በጆሮ ሰምቻለሁ፣ ትንቢቱን ሰምቻለሁ፣ መገለጡን ሰምቻለሁ፣ ገናንነትን ሰምቻለሁ፣ ኤልሻዳይነትን ሰምቻለሁ። አሁን ግን አይኔ አየች፣ እጅን አይኔ አየች። በቅርብ ቀን እጃችሁን አፋችሁ ላይ አርጉ። እንድትገረሚያለሽ። እጅሽን ባፍሽ ላይ የሚያጭን ሰምተሻል መገለጥ፣ ሰምተሻል ትንቢት። እግዚአብሔር ኃያል ነው ሲሉ፣ የሌለውን ያኖራል ሲሉ፣ መቃብር ይከፍታል ሲሉ፣ በር ይከፍታል ሲሉ፣ የታመመውን ይፈውሳል ሲባል እንዴት ይሆናለሽ ተብሏል። አሁን ግን አይንሽ ያያል፣ ታያለሽ። መስማትን በጆሮ ሰምቻለሁ፣ አሁን ግን አይኔ ያየች። ኃያል ለካ አንተ ኤልሻዳይና አንተ ለካ የሰውን ታሪክ መቀየር ትችላለህ። የወደቀውን ማንሳት ትችላለህ። እንዲህ አይነት አምላክና አንተ ሰው የናቀውን ሰው የረሳውን መድኃኒት ማረግ ትችላለህ። የተወሰደውን ምርኮ መመለስ ትችላለህ። የተገፋውን ማክበር ትችላለህ። የወደቀውን ማንሳት ትችላለህ። እድሜ መቀጠል ትችላለህ። ማሳመር ትችላለህ። መክፈት ትችላለህ። የምን ምዕራፍ ነው ይሄ? እነግርሻለሁ። እምቢ ብትም እምቢ ብሎ የመንገላታትን ምዕራፍ ዛሬ ዘጋ። ደርሳችኋል መጨረሻ ምዕራፍ ላይ። ለሐዘን መጨረሻ፣ ለማጣት መጨረሻ፣ ለመገፋት መጨረሻ፣ ለመናቅ መጨረሻ፣ ላለመከናወን መጨረሻ፣ ያለመሳካት መጨረሻ። ደጆች ሊከፈቱ ነው። አጃቢ ሊበዛብሽ ነው። ቤትሽ ላይ ምስጋና ይሆናል። ሕይወትሽ ላይ ምስጋና ይሆናል። ደጅሽ ላይ ምስጋና ይሆናል። የምን ምዕራፍ? የመጨረሻ ምዕራፍ። የመጨረሻ ምዕራፍ። እግዚአብሔር የሆነ መጋረጃ ገፈፍ አድርጎ ኢዮብዬ ብሎ መጣ። እሱ ጠጋ ሲል የሸሹ ሁሉ ጠጋ ማለት ጀመሩ። እግዚአብሔር ጠጋ ሲል፣ እግዚአብሔር ቀረብ ሲል የራቀ ሁሉ መቅረብ ጀመሩ። ወዳጆቹ መምጣት ጀመሩ። ትላንት አፍንጫ ይዞ ያለፉ፣ ትል በትል ሆኖ ሰውነቱ ሸቶ ያለፉ ሁሉ ይሄን ምዕራፍ ሲዘጋ ነገር ሲቀየር
ወርቅ እየገዙ መጡ፣ እንቁ እየገዙ መጡ፣ እያከበሩ መጡ፣ ቤት እያንኳኩ መጡ። ሁሉም ሰው ስጦታ ይዞ መጡ። አሜን በሉ ባካችሁ። እንዳይነሳዋል እዚህ ውስጥ ድንገት ቤትሽ ላይ ምስጋና ይሆናል። በራፋችሁ ላይ የምስጋና ድንኳን ይተከላል። አይመስልሽም? ዛሬ አይደል ነገ እግዚአብሔር ይሄንን ያደርጋል። ኢቴ መጨረሻ ምዕራፍ ነው። ትግል ያበቃ መጨረሻ ምዕራፍ ነው። ሕይወት እጅጅ ያለባችሁ፣ ጣሎት ተራራ የሆነባችሁ፣ አምልኮ ተራራ የሆነባችሁ፣ ላለማሳወቅ ብላችሁ በማስመሰል የምትሄዱ ውስጣችሁ ላይ ጦርነት፣ ጓዳ ጦርነት፣ ቤት ጦርነት፣ ቢሮ ጦርነት፣ መንገድ ጦርነት፣ ይሄ እንዳይነቃ ፊታችሁን በሎሽን ገላችሁን በቆንጆ ልብስ ሸፍናችሁ የምትመጡ ልባችሁ ላይ ጦርነት ያለ የምስራች ነግራችኋለሁ። የተናገረው እግዚአብሔር ጣልቃ ገብቷል። ለብቻ ትታገኝ። የትግል ምዕራፍ ተዘጋ። የምን ምዕራፍ ነው? የመጨረሻ እግዚአብሔር ያልጫነውን ቀንበር ተሸክማ አትጓዝም። ሰይጣን ሶፍት እያቃበለ አስለቅሳችሁ። ጨለማ መንፈስ ዛሬ ይገፈፋል። ተግዳሮት ከሕይወታችሁ ይነቀላል። አሁን የእረፍት ምዕራፍ እየተከፈተ ነው። የሰላም ምዕራፍ እየተከፈተ ነው። የኃይል ምዕራፍ እየተከፈተ ነው። ጠግባችሁ የምትኖሩበት ምዕራፍ እየተከፈተ ነው። ለአንቺ ደጆች እየተከፈተ ነው። ኤልሻዳዩ ኢየሱስ መጥቷል። ሁሉን ቻዩ ኢየሱስ መጥቷል። ጨለማውን የሚያበራ ኢየሱስ መጥቷል። የምን ምዕራፍ? መጨረሻ። ይበቃኝ። አንዳንዴ አገልጋዮቹም ነብይም የማይረዳ ሌላ ቦታ ሁሉ ሄዳችሁ የሚመጡት ትንቢቶች ሁሉ እሱን ነገር አይነካም። መቼ ነው እግዚአብሔር አይበቃኝም እንዲህ ሲሆን እኔ ልጅ አይደለም ምን አርቄ ነው እንዲህ የምታረገኝ? አይበቃም የምትሉት እግዚአብሔር እንዲህ ነው የሚለው፣ በቃ። እውነተኛ መልእክቱ እኮ ነው የሚያስተላልፋችሁ። ሁሉ ነገር ሳይመቻች መስቀልቅል ከቀን ወደ ቀን ከጊዜ ወደ ጊዜ ጦርነት፣ ሰልፍ፣ ውጊያው ምንድነው ነገሩ? አብሮ የተማረው እንዲህ ሲሆን እኔ እንደ ካሮት ወደ ታች እያደኩ ለምንድነው እግዚአብሔር ምንድነው የፈጸምኩት? ምንድነው ያደረኩት? ወዲም ሄዳችሁ ታገላችሁ። እንድም ስትሄዱ ግድግዳ ነው፣ እንደዚህም ስትሄዱ ግድግዳ ነው፣ በዚህም ስትሄዱ ግድግዳ ነው። ሁሉ ነገር ግድግዳ የሆነባችሁ። አሁን ለእግዚአብሔር ሰው ተናግረን አሁንስ በቃኝ ከገደለ ይግደል የምትሉት አትሞቱም። እያማረብሽ ትኖራለሽ፣ እያማረብሽ ታገበያለሽ፣ ይድርሻል፣ ትሆናለሽ። እግዚአብሔር ደጆችን ይከፍታል። በክፍለ ከተማ ኢየሱስ ይገባል። በወረዳ ላይ ኢየሱስ ይገባል። በሰፈሩ ላይ ኢየሱስ ይገባል። ዶኩሜንትሽ ላይ ኢየሱስ ይገባል። የተኛውም ኬዝ ላይ ጌታ ይገለጣል። ይሄ መጨረሻ ምዕራፍ ነው። ይሄ መጨረሻ ምጥ ነው። ሊወለድ ነው ልጅ፣ ሊወለድ ነው ራእይ፣ ሊወለድ ነው የሆነ ክብር እየመጣ ነው። መንፈስ እየመጣ ነው። አንዳንዶቻችሁ ሊወለድ ምጥ ይበዛል። ልትወልዱን አርግዛችኋል። መገለጡ፣ ትንቢቱ፣ ራእዩ አሜን ነው ወይ? አሁን ምንም የለሽም። የሚበላው ሚላስ ነገር የሚቀመስ ነገር የለም። ከባድ ግን ነው እነግርሻለሁ። ነገ ለብዙዎች እናት ነሽ። ካንቺ እጅ ላይ ብዙዎች እንጀራ ይበላሉ። እኔ ትንቢት ነው የምናገረው። ለብዙዎች በር ነሽ፣ ለብዙዎች መንገድ ነሽ፣ ለብዙዎች እንጀራ ነህ፣ ለብዙዎች ክብር ነህ፣ ለብዙዎች ምንጭ ነህ፣ ለብዙዎች እግዚአብሔር መንገድ ያደርጋል። ምንም አይመስልም። ምንድነው እያደረገ ያለው? ምንድነው እየሰራ ያለው? መጨረሻ ምዕራፍ ላይ። የምን ምዕራፍ? አለቅልቆ ጌታ ሊደፋ ውስጣችን ላይ ተቀመጠውን አለቅልቆ በቃ ሳቂ ብሎ ከዚህ በኋላ የሚወጣው እንባ የውለታ እንዲሆን ከአመት ከትቢያ ያነሰኝ ማን ነኝ?
ከመከራ ያነሰኝ ማነኝ? የፈተኝ እኔን ነው። እንዲያረከው እኔን ነው። እንድታመልኩ ያረጋል። አሜን ነው ወይ? የምን ምዕራፍ ነው? ተቀበይ፣ በእናትሽ ተቀበይ። እኔ ስላየው ነው። አይቀጥልም በፍጹም። እግዚአብሔር መስመሩን ቆርጦታል። እግዚአብሔር ያልቀጠለው መስመር የጭንቀት ኔትወርኮች፣ የግራ መጋባት ኔትወርኮች፣ የችግር ኔትወርኮች፣ ተስፋ የሚያስቆርጡ ኔትወርኮች ዛሬ ምሽት ተቆረጠ። የክፉ መልእክተኛ እግር ዛሬ ተሰበረ። የምን ምዕራፍ? በእውነት የምን ምዕራፍ ነው? አንተ ወንድ ልጅ አታወራም? አንተ ሰውዬ አታወራም? የምን ምዕራፍ? እዚህ መድረክ ጠይም ሰው ሊቆም ይችላል። ቀጭን ረጅም ሊቆም ይችላል። አጠር ያለው ሊቆም ይችላል። ይሄን ፊታችሁ ከጀርባ አንድ ንጉሥ አለ። እዚህ ስራ እየሰራ እስቲ አሜን በሉ። የመጨረሻ ምዕራፍ የት ላይ እስከምትሉ ድረስ ፈልጋችሁ እስኪታጡ ድረስ መከራ ከሕይወታችሁ ሊጠረቅ፣ ጨለማ ከሕይወታችሁ ሊጠረቅ፣ እግዚአብሔር ያላለበሰው ልብስ ከላችሁ ላይ ሊገፈፍ፣ ሐዘን ለቅሶ ከናንተ ላይ ሊነሳ፣ እረፍት እንዲሆንላችሁ፣ ኢዮቤልዩ እንዲሆንላችሁ፣ ሰላም እንዲሆንላችሁ፣ ተምችና ኩብኩባ የበለው ዘመን ላይ ይደገም። ዛሬ እግዚአብሔር ምዕራፉን ዘጋ። ምርኳችሁ እጥፍ ይመለሳል። ታድላ ይሆናል። እረፍት ይሆናል። ሰላም ይሆናል። የምን ምዕራፍ? ኢዮብ ይህንን ደርሳለሁ ብሎ አላሰበም። ግን ምዕራፍ 13 ላይ ስንመለከት ጠንካራ አቋሙን እናያለን። ምዕራፍ 13 ቁጥር 13 ላይ አቋሙን ጠንካራ አድርጎ የተናገረዋል። ዝም ይበሉኝ እናገርም ዘንድ ተወኛል። የሆነ ነገር ይምጣ ነው። የሆነ ነገር ይምጣ። የሆነ ነገር ልጆቼ አልቋል፣ ንብረት ሁሉ አልቋል፣ ወድሟል። ከዚህ በኋላ የሆነ ነገር ይምጣልና ቢገለኝም አቋሙን አያችሁ። ጴንጤ ጀግና ነው መሆን። ቢገለኝም እሱን ይጠብቃል። አሁን እስትንፋስ ናት የቀረችው። ሁሉ ነገር ዙሪያ ላይ ለቋል። የለኝም ምንም ነገር። 7 ልጅ 10 3 ሴት 7 ወንድ ልጆች ቀላል አይደለም። ንብረቱ ሁሉ ወድሞ ትላንት ያጀቡ ሁሉ ከሱ ሪቁ። ቤቱ፣ ሰፈሩ፣ መንደሩ ተወርሶ ያ ጀግና ምን አለ? የሆነ ነገር ከዚህ በኋላ ቢገለኝ አቋም ይኑራችሁ። በቃ ተጣበቁ። አሹ በቃ ቢገለኝም እሱን ጠብቃለሁ፣ መንገዴንም በፊቱ አጸናለሁ አለው። ወላዋ ያልሆንም ማንም መጥቶ ለሰበከው አቋሜን አልቀይርም፣ ቀጥ ብዬ ጠብቃለሁ። ስጋዬን በጥርሴ ስሜቱን ይቆጣጠራል፣ ይገዛል። በትዕግስት ለጠበቀው ጀግና ይሄው 42 ምዕራፍ ዘግቶ መጣ። ጌታ ራሳሱ ሁሉን ታደርግ ዘንድ ቻይ እንዲሆን ሐሳብም ይከለከል ዘንድ ምንም አይከለከል። ያንተን ሐሳብ፣ ያንተን አደራረግ፣ ያንተን አቋም፣ ያንተን ዓላማ ማንም ሊከለክል አይችልም። ሁሉን ታደርግ ዘንድ ቻይ አውቃለሁ። ያንተን እውቀት ሲመለከት እጸጸታለሁ። ራሴን ናቁት። የሌለውን ነገር ማኖር የምትችል አሹ ለጠበቁ ታማኝ ያልፋል። ኢየሱስ ያልፋል። ችግሩ ወደዛ ያልፋል። ይሄ የምን ምዕራፍ ነው? አንቺ ልጅ በደም ስሚኝ። ዛሬ በማጉረምረም የዋለሽው በቀኝ ልትሆን ነው የምትይ የምን መቶ ነው? መጨረሻ ምዕራፍ ሰርገላ ሊመጣ፣ ክብር ሊመጣ፣ ሞገስ ሊመጣ፣ በተገፋችሁ ፋንታ
በተናቃችሁ ፋንታ በተራባችሁ ፋንታ በይጥፍ እግዚአብሔር በክብር ሊመጣ የምን ምዕራፍ ፓስተር ዝም ብለ አተጋግም ዝም ብለ ሲበክ አትበሉ ትረሳላችሁ ስለምትረሱ ነው አትልስ እቺ ሪስ አትረሳም እየጸለሽም ምንም ይሁን ምንም ለኔ መጨረሻ ምዕራፍ ከዚህ በኋላ አልፈዝም ከዚህ በኋላ ክራ አይገባኝም ከዚህ በኋላ ብቸኛ አልሆንም ይሄም አይዘጋም የመጨረሻ ምዕራፍ ላይ ደርሻለሁ ነገ ለኔ የእልልታ ቀን ነው ነገ ለኔ የክብር ቀን ነው ነገ ሞገስ ቀን ነው ቅባት ይፈሳል ባለስልጣን ይሆናል ክብር ይመጣል ሞገስ ይመጣል ሳቅ ይሆናል ቀንበር ይሰበራል ኢየሱስ ያድናል ብዙ ሰዎች አፍ ያወራል እንዶ በቃ አማራጭ ስለሌለ ወደ ቸርች ይመጣል ውስጡ ግን በብዙ ተጎድቷል እንዲህ ነው የኔ ነገር ሰይጣንም በዛው ልክ ያቀርባል አይምሮ ላይ ሐሳብ ያጫል ለዚህም ምንም ይሁን ምንም ያይከሰሰውም ጠላት የጨፈረውም ጠላት ሞቶ ሳይሆን አይኑ እያየ የመክበር ማለዳ ደርሷል አይኑ እያየ ብዙዎች ካንቺ እንጀራ ይበላሉ ብትወዱም ባትወዱም ብትፈልጉም ባትፈልግም እኔ የእግዚአብሔር ሰው ነኝ ይነግራለሁ ፍለጋ ይመጣሉ ቡርቴ የትናት አስቴር የትናት ኦሮማን የትናት ፍሬው የትናት ስጦታ ይዞ ይመጣሉ ክብር ለኢየሱስ ይሁን መጨረሻ እዛ በኋላ እግዚአብሔር ምርኮን መለሰ ሶስት ሴቶች የሚያማምሩ በምድር ላይ እንደነሱ ውብልም ይላል ወለል ምስቱ የተደሽ ብትሉ ምዕራፍ 19 ቁጥር 7 ላይ ነው እንዲህ ይላል አለች እንዲህ ይላል ትንፋሼ ለምስቴ እንግዳ ሆና ይላል አለች ማለት ነው ትንፋሼ ለምስቴ ጣለች ነው አለው ትንፋሹ በቃ እንግዳ ሆነ ይሄ አንዳንድ እንግዳ ሆነ ማለት ያለመዳችሁ ጠራን ያለመዳችሁ ሽታ ያለመዳችሁ ነገር ይሆናል ስለዚህ ምንድነው የሚለው እሱ አለሽ ማለት ነው ከሷ ነው አሁንም የተወለዱ 7 ወንድ ልጆች 3 ሴት ልጆች ቆንጆች ምን የሚመስሉ ቀጥሎስ በርከቱ በሺ የሚቆጠሩ ግመሎች በሺ የሚቆጠሩ በርከቶች በሺ የሚቆጠሩ የሱ ደግሞ ሰውነት መታደስ ይሄ ሆኖ ደግሞ አራተኛ ልጅ አይቶ ነው የሞተው ምዕራፍ ሲዘጋ እድሜ ይጨምራል የመከራ ምዕራፍ ሲዘጋ እድሜ ይጨምራል በረከት ይጨምራል ማርጃት ያበቃል ትለመልማላችሁ ታብባላችሁ ኤውላችሁ ወዝ በውስጥ ይሆናላችሁ ነገራችሁ ይመለሳል ቁጭት አይኖርም ጸጸት አይኖርም እጥፍ ትደርሻለሽ እጥፍ ይሆንልሻል እጥፍ ይሳካልሻል እጥፍ ይከናወናል አሜን ሃሌሉያ የምን ምዕራፍ የታገላችሁ አትኑ እያንዳንዳችሁ ብቻውን አባትሽ ጣልቃ ገባ አንዳንዶቻችሁ ነገ ሲነጋ ሜሴጅ ይገባል አንዳንዶቻችሁ ሲነጋ የሆነ ቦታ ስትሉ በሮች ተከፍቷል ትግል የሌለበት አረ በኢየሱስ ስም ተናገሩ ትግል የሌለበት ሐዘን የሌለበት መደናቀፍ የሌለበት መሰነካከል የሌለበት መላላጥ የሌለበት መውደቅ የሌለበት የክብር ዘመን የክብር ጊዜ የክብር ወራት የክብር ቀናት የክብር ዘመን እንቺ በኢየሱስ ስም እኔ ነግሮኝ ትፈታላችሁ ለመኖር ብዬ ነው እንጂ ለኑሮ ብዬ ነው እንጂ አውቃለሁ የመንገድ ኃጢአት እንደሆነ ከባድ እንደሆነ ግን አቅማትችን የምትሉ ለልጆቼ ብዬ ለትዳሬ ብዬ ማይሆን ውስጥ ይሄ ይቀራል ይገላግልሻል ዛሬ እኮ ነው ኢየሱስን እዚህ ውስጥ እያየው ላይሰራ አያስጨዋኝም ላይፋውስ አያስጨዋኝም ላያደርግ አያስጨዋኝም
እያስጨዋኝ ነው ላንቺ እያስጨዋኝ ነው ላንተ ይሄ መጨረሻ ምዕራፍ ነው ብሏል። ለልጆቼ የመጨረሻ ምዕራፍ ምድረ ባዳውን ሊጨርሱ የመጨረሻ ምዕራፍ ሐሩሩ ሊያበቃ ራቡ ሊያበቃ ውርደቱ ሊያበቃ ትግሉ ሊያበቃ ጦርነት ሊያበቃ ችግር ሊያበቃ የመጨረሻ ሙራ የምን ምዕራፍ? አንዳንዶቻችሁ ችግር ከሰውነታችሁ ጋር ስለተላመደ እንትን አይመስላችሁ የመጨረሻ ምዕራፍ ያላችሁ ነው የምታውቁት። ጌታ ይውጋ ይህንን መንፈስ። የመጨረሻ ይኸውልሽ ላንቺ አይደለም በአንቺ ላይ ስለተጠራው ስሙ ሲል ላንቺ አይደለም ላንቺ አይደለም አንቺ ሰፈር ላይ ሊወራ አንቺ ሰፈር ላይ ሊዘመርለት አንቺ ሰፈር ላይ ሊሰበክ አንቺ ጎረቤት ላይ ሊወራ አረ የሱ አምላክ ልዩ ነው ሊባል ዛሬ ምሽት ይገለበጣል። ታሪክ ይሰራል። ለራሱ ለኔ መሰለሽ ለራሱ ሙሴ ለሱ ለዚህ ነው ለራስ ስትል ስሜ እንዳይነቀፍ አያችሁ። ይሄንስ ምድረ ባዳ ላይ ከጣልክ አይዛብ ይተቹብሃል። ለራስ ስትል ቢያምጹም ባይመቹም ቢመቹም ካንተ ዞሮ ሌላ ቢያመልኩም ከዚያ ወጥቶ እዛ ምድረ ባዳ እንዲያደረገ ይባላል። ይሄ እንዳይሆንብህ ሙራ ለዚህ ይኸውልሽ ልንገርሻ ለራሱ ሲል ነው አንቺ ቤት የሚገባው። ለራሱ ሲል ነው አንተ ቤት የሚገባ። እዚህ መድኃኔዓለም አካባቢ ይመለካል እግዚአብሔር፣ ይሰበካል እግዚአብሔር። እዚህ ቤተክርስቲያን ክብሩ ከፍ ይላል፣ ታላቅነቱ ከፍ ይላል። እግዚአብሔር እዛ ቤት አለ ይባላል። እግዚአብሔር እዛ ቤት እየሰራ ነው ይባላል። እግዚአብሔር እዛ ቤት ታላቅ ነገር እያደረገ ነው ይባላል። ሊመለክ ይሄንን ያደርጋል፣ ሊሰራ ይሄንን ያደርጋል። ጮኻችሁ አሜን። ለሱ ኤላይሽ ላይ የተጠራው ስም አይዋረድም። ተሪበሽ አይዋረድም። ለምነሽ አይዋረድም። አይዛብ እያዩ አትሸማቀቅም፣ አንገት አትደፍም። ለካ ከሷ ጋር እግዚአብሔር አለ። የቢሮ ሰራተኞች አለ እግዚአብሔር፣ ጎረቤት አለ እግዚአብሔር። የናቁ ከሷ ጋር እግዚአብሔር አለ። አረ ነገሯ ተቀየረ፣ ሕይወቷ ተቀየረ፣ ማጸኗ ተከፈተ፣ ልጆቿ ተወለዱ። እሱ ታላቅ ሰው ሆነ፣ እሷም ታላቅ ሰው ሆነች። ከክብር ወደ ክብር፣ ከክብር ወደ ክብር፣ ከሳቅ ወደ ሳቅ፣ ከሹመት ወደ ሹመት ይሆን። ያለ አንዳንድ ወንድሞች ታግላችሁ ዶክመንቱን ወረወራችሁ። ማይ ምን አረጋ? ሰው ላለው ነው መንገዱ። እኔ ማንንም የለም እዛ ምን አረጋል? እንዴት ሊሄድ ይችላል? ዕውቀት የለም ምን የለም። ያ ውሃ ዳር የተቀመጠው ከ38 ዓመት ጀምሮ ዘመድ አለው ውሃው ሲያረጉ ተንኮለኛ መልአክ ነው ደግሞ አያወራም። እየመጣው ነኝ አይልም። ድንገት ይመጣል ውሃው ያንቀሳቀስ። ያን ጊዜ ኤሪዲ የነበሩ አጎቶች አክስቶቹ አንዱ በሽተኛ ዙሪያ ላይ
ታላላቅ ወንድሞች ተናናሾች አሉት። ስፍቅ ያረጋል ይሄዳል። ያ ግን እዛው እያለ ሌሎች ተምሮ ቦታ ይዟል። ኢየሱስ ሲያሽወር ኢየሱስ ብዙ እንደቆየ አውቆ መጣ ይላል። ብዙ እንደቆየ አውቆ መጣ። ከዛስ ሰው የለኝም ሰው የለኝም። የመጀመሪያ ልጁ ገንዘብ የለኝም አላለም። የመጀመሪያ ሰው የቤት የለኝም አላለም። ማን የለኝም? ሰው የለኝም። እኔ አለሁልህ አለ። ተነስና ውሃው ይቅር፣ ይሄ መነካካት ይሄ ተነክራ መውጣት ይቅር፣ ተነስ አልጋውን ተሸክመ ሄዳል። ዛሬ ይሄ ታሪክ በቤትሽ ላይ ይሆነ። ማንም የለም የምትሉ ኢየሱስ አለ። አንቺ ቤት መመል ያለምንም ይመጣል። ሰፈር ሰዎችን ጠይቆ አይደለም ይመጣው። ለስሙ ሲል ይመጣል። ሊከብር ሲል ይመጣል። ሊዘመር ሲል ይመጣል። ሊነግስ ሲል ይመጣል። በኢየሱስ ሰው የለኝም ሰው የለኝም። አልጋውን ለምንድን ነው አልጋውን ተሸክመ ሄዳል? ሰውየው ኢየሱስ ታሪክ ሲቀይር ሰፈር እንድትመጡ አያርግም። ሰፈሩንም ድራሹን ያጠፋል። ትዝታ ሁሉ ከአይምሮ አለቅልቆ ይደፋል። ወጣት አሁን ተፈውሶ ለአልጋ ይመጣል። ለአልጋ ጁሉሉ እያለ ለአልጋ እቺ አልጋ ባለፈው እኔን እንድልም እዛ ቦታ እንድመጣም እዛ ቦታ እንድከርምም አልፈለገም። አልጋውን ተሸክመ ሄድ። ተሰበከለታ ኢየሱስ ተዘመረለታ። ባለቀው ጊዜ መጥቶ አልዓዛር ሲሞት እህቶቹ ናይላምቢ ናስሉ ዝም ሲቀብሩ ሲደመድሙ በሸዋ በኮሮት ደምድሞ ዝም ሲል መጣ ጀግና። አሁን መጥቶልሻል። ያንቺ ዝግጅት አልቋል። የእግዚአብሔር ዝግጅት ሊጀምር ነው። የቤተሰብ ዝግጅት አልቋል። የኢየሱስ ዝግጅት ሊጀምር። ታግለሽ አቅቶሻል። አሁን እሱ ጀምራል። እሱ ሲጀምር ክብር አለው። እሱ ሲጀምር ድምቀት አለው። እሱ ሲጀምር ውበት አለው። እሱ ሲጀምር አሸናፊነት አለው። ይሄ የምን ምዕራፍ ነው? ይሁንላችሁ እንዳወረሽ አባቴ ከኔ ጋር ነው። ዛሬ ማታ አንድ ሴት የቀድሞ ክብር ውስጥ ትገባለች። እኔ አይቻለሁ። ወደ ቀድሞ ጊለት ውስጥ የብዙዎች መዝሙር ይመለሳል። የብዙዎች ህልም ይመለሳል። የብዙዎች መገለጥ ይመለሳል። የብዙዎች ምርኮ ይመለሳል። ያየው አንበሳ የሆኑ ሴቶች ወንዶች እሳት ላሱ የእግዚአብሔር እሳት በላችሁ ላይ ይሆናል። የዓይናችሁ ሞራ ይገፈፋል። ጭምብል ይነሳል። ኢየሱስ ይገለጣል። ለወንጌል ኖረ ለወንጌል ትሞታለህ። ለወንጌል ኖረሽ ለወንጌል ትሞቻለሽ። ቤተሰቦች ወንጌል ይወርሳል። ልጆችሽን ወንጌል ይወርሳል። ትዳርን ወንጌል ይወርሳል። ሕይወትን ወንጌል ይወርሳል። ኖ ጌታ ብሎኛል። የምን ምዕራፍ ነው? የመጨረሻ ምዕራፍ። አንዳንድ ጊዜ የድራማ መጨረሻ ነው ይባላል። የምን መጨረሻ ነው? መጨረሻ ምዕራፍ ነው። በእናትህ ዛሬ ምሽት በምን እንደምንጠቀለል አናውቅም። እኒ የሚሏል ድሮ ድራማ የምን ዘመን ድራማ ምን ድራማ ይሄ ጎዳ ድራማ የምን ድራማ ጌታ ይውጋው ድራማ እሱ ላይ ሰዎች ሁሉ የመጨረሻ በምን ሊጠናቀቅ ዛሬ ምሽት ያንቺ መጨረሻ ምዕራፍ በምንድነው የሚጠናቀቀው? በክብር። በምንድነው የሚጠናቀቀው? በሞገስ። በምንድነው? በሹመት፣ በቅባት፣ በእልልታ፣ በሃሌሉያ። ዘንዶ ተወግቶ እባቡ ተመቶ ሟርተኛ ተመቶ ደጋሚ ተመቶ ከሻለቆ ወጣሽ በተራራ ላይ ቆመሽ የመጨረሻ ምዕራፍ በክብር ይጠናቀቃል። በሞገስ ይጠናቀቃል። በቅባት ይጠናቀቃል። እልልታ ጭብጨባ
ጊዜ ለሽንት አትሮጪ። አሁን የሚጠናቀቀው ሙንጩራ ጫቃል ሳቀው ኤው ካንቺ ፈረስ ዘንዶ ወድቆ ሟርተኛ ወድቆ ጎላ ተፈትፍጦ ሃማ ተከስክሶ ካባ ወደ አንቺ ይመጣል። ቀለበቱ ወደ አንተ ይመጣል። ፈረሱ ወደ አንተ ይመጣል። የንጉሥ ጓዳ ወደ አንተ ይመጣል። መለወጥ ይሆናል። መቀየር ይሆናል። የምን ምዕራፍ? የመጨረሻ ደግሜ አንቺ ልጅ አንቺ እኮ ላንቺ ነው የሚነግረው። ላንቺ ሳይሆን ለስሙ ላንቺ አይደለም። አንቺ ላይ የተጠራው ስም እንዲሰበክ የዘገሽውን በራውን ከፍቶ ሊገባ ነው። አይሆንም ያልሽውን ነገር አድርጎ ያሳይሻል። አቅም የለም ስትይ ብርቱ ኢየሱስ ይገለጣል። ማንም የለም ስትይ እኔ አለሁልሽ እያለ ነው። አረ እኔ አለሁልሽ እያለ ነው። ወንድሜ እኔ አለሁልህ እያለ ነው። መገፋት ያበቃል። ማልቀስ ያበቃል። መናቅ ያበቃል። መውደቅ ያበቃል። መቸገር ያበቃል። መንገላታት ያበቃል። የምን ምዕራፍ ነው? የመጨረሻ እግዚአብሔር ተፈጸመ። የአንድ ሴት አላውቅም። እግዚአብሔር ያረጀውን መዝገብ ዘግቶታል። መጨረሻ የነገሩ ጨርሻለሁ። የምን ምዕራፍ ነው? አሁን ቤት ሁሉም ወቅቱ 42 ላይ ምን ሊፈጠር ነው? 42 የመጨረሻ ኢዮብ ወይ ሊጠፋ የለም። መጨረሻ ምዕራፍ ውድቀትን አንሰፍስፎ የሚጠብቁ አለቀ ያሉ መሬት ሊወርሱ ቦታ ሊወርሱ አሰፍስቦ በጠበቁ ሁሉ ፊት እግዚአብሔር መጣ። ሰውነቱን እያደሰ መጣ። እድሜን እየጨመረ መጣ። ልጆች ፋንታ ላይ የወሰደውን እንዳለ ያስረከበው የወሰደውን ጠላት የገደላቸውን የጨረሳቸውን ጎሮሮ ይዞ ትፋ እያንዳንዱን 7ቱንም ልጆች ትፋ፣ 3ቱንም ሴት ልጆችን ትፋ፣ 10,000 ግመሎችን ትፋ፣ 20,000 በጎችን ትፋ። ዛሬ ምሽት ያንቺን ነገር የዋጣው ቤል ጎሮሮ ተይዞ እድሜዋን ትፋ፣ ቀኗን ትፋ፣ አይምሮዋን ትፋ፣ ዘመኗን ትፋ፣ በረከቷን ትፋ፣ እድሜዋን ትፋ። የምን ምዕራፍ? የምን ምዕራፍ? ችግሩን እምቢ በሉ እስቲ። አንዳንድ ፊቶች ሲመለከት እንዴት የማይፈልግ ፊት አለ። ችግርዬ የይዬ በሽታዬ የይዬ ወጋው፣ አፈረስኩት፣ ቆላው፣ ፈጫው፣ አደቀኩት፣ አሳረርኩት። አናቱ ይመታ ይራገብ በኢየሱስ። ናይሚያም ይላል የልብሱን ጫፍ ያዘው ይላል። ቃል ኪዳኑን ያልፈጸመው አለና ከቤቱ ከትዳሩ ከእግዚአብሔርም ዘንድ እንዲህ ይራገፍ ብሎ እንደረገመው ዛሬ ከላችሁ ላይ እግዚአብሔር ይውቅና ያልሰጠው እግዚአብሔር ያላሸከመው ቀንበር ሰይጣን ያሸከመው ሰዎች ያሸከመው ዛሬ ይራገፍ። ካንቺ ላይ ይራገፍ። እኔ እናገራለሁ ካንተ ላይ ይራገፍ። ከዘመኔ ላይ ይራገፍ። ከእድሜ ላይ ይራገፍ። ከሕይወቴ ላይ ይራገፍ። ከራእይ ላይ ይራገፍ። ከጤንነቴ ላይ ይራገፍ። አንድ ሰው ጮሆ ይራገፍ ይባል። ይራገፍ። እኔ እውነት ዛሬ ማታ የምታዩት ህልም አለ። ታያለሽ።
አንዳንዶች የሚታዩት ምነቃቀን ነገር አንዳንዶች የድሮ እናቶቻችሁ የሚጠሩ ድምጽ የቁልምጫው ድምጽ የሆነ መዝሙር ከሩቅ አገር ይሄን እንደምሰሙ ጌታ ነግሮኛል። ዛሬ ሌሊት አንዳንዶቻችሁ እንደው ይሄንን ኢልማ ያለው ብላችሁ ራስ ሰዓት ባሉ እንዳትበልታችሁ ዘና ብላችሁ ፊታችሁን ታጥባችሁ ጥርሳችሁን ቦርሳችሁ ቀስ ብላችሁ ተኙ። እንደው እሱን እንትነጥባል። አሁን እኮ ችግር እኮ ነው ማወራትም። አሁን እንደሄዳችሁ አልጋ ላይ አትውጡ፣ እንቅብ ላይ ወስድም ይችላል። ይሄ የምን ምዕራፍ ነው? እስቲ አሹ በሉ። የምን ምዕራፍ? የድራማው የችግሩ ተኔጠሽ አሁን ቅቤ ሊወጣ ነው። አሁን ለማክበር ነው። የሆነ ነገር ተገፍተሽ የመጨረሻው ምዕራፍ የድል ነው። አሜን በሉ። አሁን እግዚአብሔርን ፊት ለፊት የምትታያዩበት ምዕራፍ። ኢየሱስን አየሁት። የሞተው ተነስቶ አየሁት። የተዘጋው በር ተከፍቶ አየሁት። የኔ ነገር ሰምሮ አየሁት። የራቁ ሲቀርቡ አየሁት። ኢየሱስ ሲሰራ አየሁት። ፊት ለፊት አየሁት። ለነገሬ አየሁት። ቢሮዬ ላይ አየሁት። ሰፈሩ ላይ አየሁት። ቢዝነሴ ላይ አየሁት። ጤንነቴ ላይ አየሁት። ነገሬ ተገልብጦ ታሪኬ ተገልብጦ ይሁን በኢየሱስ። የምን ምዕራፍ? ይስሐቅ ይቆፍራል፣ ይደፍኑታል። እግዚአብሔርም ዝም። አሁንም ይቆፍራል፣ ባይተዋር አድርጎ አሁንም ይደፍኑታል። ወሰዱ። ትላንትም ወሰዱ። ኢዮብ እንዲህ አለ፣ ለእኔ አንድ በር ነው የተዘጋው፣ ለእግዚአብሔር ሺህ በር አለ። ከፈለጋችሁ ውሰዱ። እግዚአብሔር ኢዮብ የረገጠበት ቦታ ሁሉ ምንጭ ይፈልቃል፣ እነሱ ግን አይወርም። ማለት የይስሐቅ እግር ውስጥ ላይ ይስሐቅ አይምሮ ምን እያሰበ የምንጩ ባለቤት እግዚአብሔር። እስቲ አሜን በሉ። የአባቴ አምላክ የምንጩ ምንድነው? ባለቤት። ምን ጨነቀ? መጨረሻ ምዕራፍ ልጠቀለል ከሀገር ይባረራል ሲባል ኦሮቦት። መጨረሻው ምዕራፍ ምንድነው? ኦሮቦት። ዞር ሲልልን እንሰፋለን፣ እንበዛለን፣ እናድጋለን። አዎ ትላንት ቁራሽ እንጀራ አተናል፣ ዛሬ ማህበርን እንመግባለን፣ እናበላለን፣ እናጣጣለን። ያ ይስሐቅ ደገሰው። መጽሐፍ ቅዱስ ሲናገር ደገሰውና የጌራራን ሕዝብ ጠላቶቹ ሰብስቦ አለ። አሁን አንቺ ወዳጆች አይደለም የምትጠሪ፣ ያሽሟጠጡ፣ የናቁ፣ የሟረቱ ይውላችሁ ምን እንደሚያረግ እነሱ በደም እንጀራ ይዞ 4 ቁርጥ 5 ቁርጥ እያነሱ ለሁሉ በቃ ኦሮቦት ላይ ደርሰሻል። መጨረሻ ምዕራፍ የኛ ኦሮቦት ነው። መጨረሻ ምዕራፍ ጉድጓድ አይደለም። የመጨረሻ ምዕራፍ ምድረ በዳ አይደለም። የመጨረሻ ምዕራፍ ውድቀት አይደለም። መጨረሻ ምዕራፍ ማጣት አይደለም። አንድ ሰው ጮሆ የኔ መጨረሻ ኦሮቦት ይባል።